መጽሐፍ ቅዱሳችን ሁለት አይነት ጥበብ እንዳለ ይነግረናል። አነባለሁ። የያዕቆብ መጽሐፍ ምዕራፍ 3 ከቁጥር 13 ጀምሮ እንደዚህ ይላል። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ይላል። በዚህ ክፍል የምንመለከተው ሁለት አይነት ጥበብ ነው። አንደኛው ከምድር ከስጋ ከአጋንንት የሆነ ጥበብ፣ ሁለተኛው ደግሞ ከሰማይ የሚወርድ ንጹሕ፣ ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላበት፣ ጥርጥርና ግብዝነት የሌለበት እንደሆነ ይነግረናል። ወገኖች፣ በዚህ ምድር ስንኖር በዙሪያችን ያሉትን ሰዎች ራሳችንንም ስንመለከት የትኛው ጥበብ ውስጥ ነው ያለ ነው? የእግዚአብሔር ቃል በዚህ ስፍራ ቻሌንጅ ያደርገናል። ከሁለቱ ጥበብ ከሰማይ የሆነው መልካም የሆነው ጥበብ በእኛ ዘንድ እንዲገኝ የእግዚአብሔር ቃል ይመክረናል፣ ወይንም ደግሞ ሐዋርያው ያዕቆብ ይመክረናል። የመጀመሪያው ጥበብ ግን ከምድር የሆነው ከስጋ የሆነው ከአጋንንት የሆነው ቅናትና አድመኛነት አለበት ይለናል። በዚያ ስፍራ ደግሞ ሁከትና ክፉ ስራ ሁሉ ይገኛል። ይሄ ደግሞ ለእኛም ለሰውም አይጠቅምም፣ ለእግዚአብሔርም ክብር አይሆንም። ሕይወታችንንም የሚጎዳ ይሆናል፣ ማህበረሰቡንም የሚጎዳ ይሆናል። ከሰዎች ሁሉ ጋር በሰላም መኖርም እንድንችል አያደርገንም። ነገር ግን መልካሙን ጥበብ እንድንመርጥ ይነግረናል። በዚህ ስፍራ መልካሙ ጥበብ ገር ነው፣ ታራቂ ነው፣ እሽባይ ነው፣ ክፋት የለበትም፣ በጎ ፍሬ የሞላበት ነው ይለናል። ግብዝነት የለበትም ይላል እና ይህኛውን ጥበብ እንዴት ነው የምናገኘው? ይህንን ነው በዚህ ሰዓት ላካፍላችሁ የፈለኩት። በጣም አጭርና ግልጽ የሆነ ሐዋርያው ጳውሎስ በቆላስያስ መጽሐፍ ምዕራፍ 2 ቁጥር 3 ላይ እንደዚህ ይለናል። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና። በማን? በክርስቶስ። የጥበብ ሁሉ መገኛ፣ የእውቀት ሁሉ መገኛ ክርስቶስ ኢየሱስ ጌታችን እንደሆነ በዚህ ቦታ ሐዋርያው ጳውሎስ ይነግረናል በአጭር ቃል። የተሰወረ የጥበብና የእውቀት መዝገብ። ይሄ እውቀትና ጥበብ ዝም ብለን ሄደን የምናገኘው አይደለም። ላይክ ሱቅ ገብተን የሆነ ነገር እንደምንገዛው አይደለም፣ የተሰወረ ነው። ስለዚህ እንዴት ነው ልናገኘው የምንችለው? ይህ በክርስቶስ ኢየሱስ ያለ የተሰወረ የእውቀትና የጥበብ መዝገብ የሚገኘው መጽሐፍ ቅዱሳችን ውስጥ ነው፣ የእግዚአብሔርን ቃል በማጥናት። ምክንያቱም ጌታ ኢየሱስ ዛሬ በመካከላችን በምድር ስጋ ለብሶ እየተመላለሰ አይደለም። ይህ የተሰወረ የእውቀትና መዝገብ በክርስቶስ ኢየሱስ ውስጥ ከሆነ ክርስቶስ ኢየሱስን የምናገኘው ደግሞ እዚህ መጽሐፍ ውስጥ ነው፣ እዚህ ባይብላችን ውስጥ ነው የምናገኘው። ጌታ ኢየሱስን ለማወቅ፣ ባህሪዎቹን ለማወቅ፣ መመሪያዎቹን ለመረዳት፣ በዛ ቃል ተሞልተን ለመኖር፣ ለራሳችን ለመጠቀም፣ ሌሎችንም በዙሪያችን ያሉትን ማህበረሰቡን ለመጥቀም የእግዚአብሔርን ቃል ሁልጊዜ ማጥናት ይገባናል። ወደ እግዚአብሔር ቃል ብንመለስ፣ ወደ እግዚአብሔር ቃል ብንሄድ፣ ሁልጊዜ የእግዚአብሔር ቃል ብንበላ ሳንወድ በግድ በእውቀትና በጥበብ እንሞላለን። በየትኛው ጥበብ? ሰማያዊ በሆነው ጥበብ፣ ገር በሆነችዋ፣ ንጽሕት በሆነችዋ፣ ታራቂ በሆነችዋ፣ እሽባይ በሆነችዋ፣ ገር በሆነችዋ ጥበብ እንሞላለን። የእግዚአብሔር ቃል በሌላ ስፍራ ምን ይላል? ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ይላል። ይህንን ቃል ካጠናንና በእግዚአብሔር ውስጥ በክርስቶስ ኢየሱስ የተሰወረውን እውቀትና ጥበብ በውስጣችን ከሞላን ወደ አፋችን የሚወጣውም ይሄ የተሰወረው እውቀትና ጥበብ
እየተገለጠ ይመጣል ማለት ነው። በኑሯችን ይገለጣል፣ በድርጊታችን ይገለጣል፣ ከሰዎች ጋር በሚኖረን ማህበራዊ ኑሮ ይገለጣል። ወገኖች በዚህ ሰማያዊ ጥበብ እንሞላ። ራሳችንንም እንጠቅማለን፣ እናድናለን፣ ሌሎችንም እንጠቅማለን፣ እናድናለን። ጌታ ኢየሱስ ዛሬ በምድር ላይ በስጋ አይደለም። ጌታ ኢየሱስ በአብ ቀኝ ከፍታ ነው ያለው፣ ምክንያቱም ከሙታን ስለተነሳ። ነገር ግን ይህንን ቃል ትቶልን ሄዷል። ጌታ ኢየሱስ ቃሌን ተከተሉ፣ ቃሌን ብሉ ብሎናል። ስለዚህ ወገኖች፣ አማኞች፣ በክርስቶስ ኢየሱስ የምታምኑ እጋብዛችኋለሁ፣ ሁልጊዜ የእግዚአብሔርን ቃል እንብላ። የእግዚአብሔርን ቃል ስንበላ ውስጣችን በዚህ ቃል ሲሞላ በቃ ሰማያዊ የሆነችው ጥበብና እውቀት በውስጣችን ይሞላል። ለምን አላዋቂ እንሆናለን? ለምን ያለ ጥበብ እንሆናለን? የዚህ ምድር ጥበብ አጋንንታዊ ነው፣ ምድራዊ ነው፣ የሚያጠፋ ነው፣ ለማንም አይጠቅምም። የእግዚአብሔርን ጥበብ ግን ከቃሉ እንቅዳ። በዚህ ቃል ውስጥ እውቀትና ጥበብ ሞልቷል። የክርስቶስ ኢየሱስ የሆነ እውቀትና ጥበብ አለበት ይሄ ቃል። ሁልጊዜ የእግዚአብሔርን ቃል እናጥና። ጌታ ኢየሱስ ይባርካችሁ።